የቀድሞ ማንቸስተር ዩናይትድ ተጫዋች ስኮት ማክቶሚናይ በናፖሊ ቤት መድመቁን ቀጥሏል። ትናንትና እንግዲህ ክለቡ ናፖሊ ከቶሪኖ ጋር በነበረው ጨዋታ ላይ 2 ግብ አስቆጥሮ ናፖሊ የሴራው መሪ እንዲሆን አድርጓል። በ3 ነጥብ እንግዲህ ኢንተር ከትናንትና ወዳ ነጥብ ስለጣለ ናፖሊ ደግሞ ትናንት እንግዲህ ቶሪኖን አሸንፎ በ3 ነጥብ የሴሪያው መሪ መሆን ችሏል። ስኮት ማክቶሚናይ እንግዲህ በናፖሊ እጅግ በጣም ተወዳጅ ተጫዋች መሆኑን ይዟል። ደጋፊዎች በጣም እየወደዱት ይገኛሉ። በሴሪያው እንግዲህ 11 ግብ አስቆጥሮ 2 አሲስት ማድረግ ችሏል። እኔ ማንቸስተርን መልቀቁ በእርግጥ መልቀቅ ነበረበት፣ ግን ከሱ በፊት ማንቸስተርን መልቀቅ የነበረባቸው ተጫዋቾች አሉ ብዬ አስባለሁ። አሁን እነ ራሽፎርድ እነ ጋርናቾ ባሉበት እሱ መሄድ አልነበረበትም ብዬ ነው የማስበው። ሁሉ ነገር አለው ስል ይታገላል፣ በቃ ይለፋል። የቀለቀዩ ማሊያ በቃ የሚታገል ተጫዋች እሱ ነው የነበረው። ልግመኛ አይደለም። ጎል አካባቢ በቃ ያነፈንፋል። ሁሉ የሆነ የአጥቂ ምናምን ደመነፍስ ነው ያለውና ለማንቸስተር ሁሉ ነገር ነበር ብዬ ነው የማስበው። በእርግጥ መሄዱ ብር ለማግኘት ማንቸስተር ብር ይፈልግ ነበር በሰዓቱ። ግን ከሱ በፊት ማንቸስተርን መልቀቅ የነበረባቸው ተጫዋች ነበሩ፣ በቃ መቅደም የነበረባቸው ነበሩ። ግን አሁንም እዛ ሄዶ እንግዲህ እንዲያሸበርቅ እመኝለታለሁ። እኔ በጣም ይገርመኛል። በቃ ሁሉ ነገር በቃ ያው ዋንጫ ሊሰጥ የሚችል ተጫዋች አይደለም። እኔ ማንቸስተር ቤት ውስጥ ቆይቶ ዋንጫ ይሰጠኛ ምናምን ብዬ የሆነ ወይ አመለጠ ምናምን አይነት ተጫዋች አይደለም። ግን ይታገላል። በቃ ደመነፍሱ ይገርመኛል። በቃ ለማሊያው ክብር አለው። የካሪንግተንም ልጅ ነው። ለዛ በቃ ይፋለጣሉ። በጣም ጎበዝ ነው። በዚህ በጣም ወደዋለሁ። አሁን ናፖሊ ውስጥ ደጋፊው የረጅም ጊዜ ተጫዋች ነው የሚመስለው። በቃ እነሱ ጋር አካዳሚ ምናምን ያደገ ነው የሚመስለው። በጣም ወደውታል። ይፋለማል። በየሜዳው የማይረግጠው ሳር የለም እሱ። አሁን እንግዲህ ልክ እንደ ቫንቤርሲ ሊሆን ይችላል። ቫንቤርሲ እንደምታውቁት እንግዲህ ከአርሰናል መጥቶ በመጣበት ዓመት ነው እኛ ጋር ፕሪሚየር ሊጉን ያነሳውና አሁን እንግዲህ ወደ ናፖሊ ሄዶ በመጣበት ዓመት ሊያነሳ ይችላል። እኔ ይቅናው ነው የምለው። ከሱ በመቀጠል የሚያንገበግበኝ ግሪንውድም እንግዲህ እዛ እኮ በጣም አሪፍ ሲዝን እያሳለፈ ነው የሚገኘው። ትናንትናም ግብ አስቆጥሯል። ሁለቱ በጣም ያንገበገበኝ የማክቶሚናይ ያው ስኪል ስላለው ሳይሆን ከሱ በፊት መሄድ የነበረባቸው ልጆች እያሉ እንዴት እሱ ይለቃል በሚል ነው እንጂ እሱ መልቀቁ አግባብ ነው እላለሁ። ግን ልግመኛ ተጫዋቾች ቡድኑ አስቀርቶት እሱን ታታሪውን ልጅ መሸኘት አግባብ አይደለም። በእርግጥ ቴንሃግ ነው ይህን ሁሉ ስህተት የሰራው ብዬ ነው የማስበው። የሱ የቴንሃግን ብቻ አይደለም ሙሉ የባለቤቶቹም ጭምር ነው። ግን እዛ ሄዶ እንዲሳካለት የሱን ደስታ በጣም ማየት ፈልጋለሁ። እድለኛ ነው፣ በጣም እድለኛ ነው። ካላያችሁት ግን በእናታችሁ ናፖሊ ለሶስት ሉ ብታዩት ደስ ይለኛል። እስቲ ስለ እሱ የሚሰማችሁን ኮመንት ላይ አስቀምጡ። ደግሞ እንግዲህ ሰፋ ባለበት ዩቲዩብ የው ጀማሪ ነኝ። እኔን ሰብስክራይብ እያደረጋችሁ አበረታቱኝ። ሼር አድርጉ ለወዳጅ እንዲዳረስ። ሰብስክራይብ ማድረግ እንዳይረሳ። በጣም አመሰግናለሁ። ቴንክ ዩ